ይህች ጀግና ሴት ማናት? ገና በልጅነቷ አስተማሪዎቿ የሷን የአርት ፍላጎት በማየት በ13 ዓመቷ የአማርኛ አስተማሪዋ እሷ የጻፈችውን ግጥም እንደ ምሳሌ ለሌሎች በክልል አንብበዋል። በዛው ዓመት የሙዚቃ አስተማሪዋ የነበረው መላኩ አሻግሬ ከተማሪዎች መካከል ተመልምላ በሀገር ፍቅር እንድታቀርብ እድል አገኘች። ነገር ግን ቤተሰቦቿ እንደማንኛውም ወላጅ አንደኛ እንድትወጣ ዶክተር ወይም ደግሞ ጠበቃ እንድትሆን ነበር የሚፈልጉት። ነገር ግን አያቷ እንድትተውን ስለፈቀደችላት እየተደበቀች በሀገር ፍቅር ቲያትር ትተውን ነበር። ሁለተኛ ደረጃ ትምህርቷን ስትጨርስ ጸጋዬ ገብረመድህን የሚመራውን የ2 ዓመት ለስልጠና ከተመረጡ ከ12 ተማሪዎች መካከል አንዷ ሆነች። ይህች ጀግና ሴትም ስትናገር አስናቀች ወርቁ ለኔ ተምሳሌት ነበረች ብላለች። ከ2 ዓመቱ ስልጠና በኋላ በትወና ሙያ በብሔራዊ ቲያትር ተቀጠረች። ስራዎቿንም ለ17 ዓመታት በመተወንና በመጻፍ አቀረበች። አባቷ በመጨረሻ ከ14 ዓመታት በኋላ በሃምሌት ኦፊሊያን ሆና ስትተውን መጥቶ ታደመ። ይህች ጀግና ሴት ከትወናም ባለፈ ደግሞ በሁለተኛ ደረጃ የፍትህ ታጋይ በመሆን የተማሪዎችን ንቅናቄ ተቀላቅላ ነበር። 12ኛ ክፍል ስትደርስ የተማረችበትን ትምህርት ቤት መድኃኔዓለም ትምህርት ቤትን ወክላ የጽሑፍ ውድድር ተወዳድራ ነበር። በውድድሩም ላይ ተማሪዎች እየተነሱ የመጡበትን ትምህርት ቤት ማለትም በንጉስ ቤተሰብ የተሰየሙ ትምህርት ቤታቸውን ሲያስተዋውቁ፣ ነገር ግን የሷ ተራ ሲደርስ እንዲህ አለች። እኔ መጣሁበት ትምህርት ቤት ከየትም ይምጡ ከየትም ጀርባቸውን ሳያጠና የትውልድ ቦታቸውን ሳያጠና ሁሉንም በእኩል የሚያይ ሁሉ ኃይል የእርሱ የሆነ ነገር ግን በኃይሉ ግፍ የማያደርግ በኃያሉ ፈጣሪ ስም የተሰየመው መድኃኔዓለም ትምህርት ቤት ነው የመጣሁት ብላ ትምህርት ቤቷን አስተዋወቀች። አስተማሪዋም በድንጋጤ ተዋጠ። ነገር ግን ታዳሚዎቹ ቤቱን በጭብጨባ አደመቁት። ቀጥላም የተዘጋጀችበትን መንግስትን የሚቃወም ግጥሟን አቀረበች። በአስደናቂ ሁኔታም ውድድሩን አሸነፈች። የሁለተኛ ደረጃ የትምህርት ቤቷ የተማሪዎች ምክትል ፕሬዝዳንት ነበረች። በዛም ምክንያት ከሌሎች ትምህርት ቤቶች እና ዩኒቨርሲቲዎች መሪዎች ጋር የመገናኘት እድል ነበራት። ያንንም ግንኙነቷን ለዲሞክራሲና ለሴቶች መብት ሙግቷን ለማጠናከር ተጠቀመችበት። እስከ እስርም ደርሳ ነበር። የንጉሱ አገዛዝም በደርግ ሲገለበጥ ብሔራዊ ቲያትርን ወክላ ኢትዮጵያ ሴቶች አስተባባሪ ኮሚቴ መሪ ተደርጋ ተመረጠች። የዚህ ስራ ዋና ዓላማ ሴቶችን መብታቸውንና ነፃነታቸውን እንዲያውቁ የሚረዳ እንቅስቃሴ ነበር። ነገር ግን በድብቅ የኢፒአርፒ ማለትም የኢትዮጵያን ፒፕል ሪቮሉሽነሪ ፓርቲ አባል ነበረች፣ የተቃዋሚ ፓርቲ ማለት ነው። በዛም ወቅት አርቲስቶች ባደረጉት ሰላማዊ ሰልፍ 11 አርቲስቶች በፖሊስ ተገለው ነበር። እሷ ግን አያቷ ስላረፈች ሰላማዊ ሰልፉን መቀላቀል አልቻለችም ነበር። እንዲህም ሆኖ ከተቃዋሚ ፓርቲ ጋር ያላት ግንኙነት ተጠርጣሪ ስለነበረች በዘመዶቿ ቤት ለ6 ወር ቆየች። ከ6 ወራትም በኋላ ታስረው ከነበሩ ከሌሎች 11 ሰዎች ጋራ ይቅርታ ጠይቀው ወደ ስራዋ ተመለሰች። ከዛም በኋላ በማህበራዊ ጉዳዮች ላይ ከመንግስት ጋር አብራ መስራት ጀመረች። በተለይም ሴቶችና ህፃናቶች ላይ ትኩረት ያደረገ። ከስራዎቿም አንዱ የህፃናት ማሳደጊያ የሆነውን አምባ እንዲሁም ዝዋይ ልጆች መንደር በየ15 ቀኑ እየሄደች በአርት ፕሮግራሞች በበጎ ፈቃደኝነት እስከ 1991 አገለገለች። ቀጥሎም በጀርመን ጉብኝቷ በቀሰመችው ልምድ መሰረት የልጆች ቲያትር ክፍል መስርታ ለ7 ዓመት መርታለች። ይህም ብቻ ሳይሆን የኢትዮጵያ አርቲስቶች ማህበርን እንደ ኮፋውንደር ነበረች። ለ14 ዓመትም ለእንደ ቼር አገልግላለች። ይህች ጀግና ሴት በተለያዩ ማህበራዊ እንቅስቃሴዎች ላይም ትሳተፍ ነበረ። ከነሱ አንዱም ሳምንት ርዝመት ያለው ጸረ ኤድስ እንቅስቃሴ ነበር። ወቅቱ ስለ ግብረ ስጋ ግንኙነት በግልጽ የማይወራበት የሚፈራ አርዕስት ቢሆንም አርትን በመጠቀም በተለያየ መልኩ ለሳምንት አስተምረዋል። አንደኛውም በኮንዶም ያለውን እፍረት ለመቀነስ በክርቢት ዕቃ ውስጥ አድርገው ፕሌት ሴፍ ወይንም ጥንቃቄ ተጫወቱ ሲሉ ጽፈውበታል። በጊዜው የሚደረጉ አርቶች የጊዜው መንግስት እጅ በእጅ የሚከታተላቸው ቢሆንም ይህች ጀግና ሴት መልእክቷን ታስተላልፍ ነበር። ከሰራቻቸውም ትዕይንቶች አንዱ በር የተሰኘው ቲያትር ሲሆን
በመንግስትም ትልቅ ጥያቄ አስነስቶ ነበር። ተደጋጋሚ እንድትቀይረው ብትጠየቅም እምቢ ስላለች ከ5 እይታ በኋላ ቲያትሩ ታግዷል። የደርግ አገዛዝ በኢፒአርዲኤፍ በ1991 ከተገለበጠ በኋላ 2 ልጆቿን ተወልደ ታደሰና አይናለም ደጀንን ይዛ ወደ አሜሪካ ሸሽታለች። አሜሪካ ከገባች በኋላ ኑሮውን ለመግፋት ያገኘችውን ስራ ብትሰራም ልቧ ግን አርት ላይ ነበረ። በ2000 ዓመተ ምህረት ዋሽንግተን ዲሲ ጣይቱ ካልቸራል ሴንተር የሚል የባህል ሴንተርን አቋቁማለች። በዛም የተለያዩ የኢትዮጵያ ዝግጅቶች ይደረጉ ነበር። 35 ትዕይንቶች፣ 150 የግጥም ምሽቶች ተደርገዋል። አውሮፓን ጨምሮ የተለያዩ ስቴቶችን እየዞሩ ስራዎቻቸውን ያቀርቡ ነበር። ይህም ሴንተር ከሀገር ለራቁ ኢትዮጵያኖች ከባህላቸው እንዳይርቁ ረድቷቸው ነበር። አስከትሎም የመጀመሪያውን የኢትዮጵያ የአማርኛ ላይብረሪ በዋሽንግተን ዲሲ መስርታለች። ይህች ጀግና ሴት እንደተናገረችው ትልቁ ህልሜ የጣይቱን ሐውልት በአዲስ አበባ ተሰርቶ ማየት ነው ብላለች። እንደገለጸችውም ኢትዮጵያ ምንም ያህል የሴት መሪዎችና ንግስታት ቢኖሯትም ለሴቶች ግን ቀላል ሆኖ አያውቅም ብላለች። ሴቶች እጥፍ መስራት፣ ወንዶች በሞሉበት ድርጅትም ለሴቶች መብት መጠየቅ ከባድ ነው ብላለች። ይህች ጀግና ሴት ሰዎች አይረን ሌዲ ወይም ብረት ለበስ ሴት ይሏታል። ለወጣት ሴቶች ይህን ምክር አስተላልፋለች። እምነት ይኖራችሁ፣ ትልቅ አልሙ፣ ጠንክሩ እና መቼም እንዳታቆሙ ብላናለች። ይህች ጀግና ሴት ዓለም ፀሐይ ወዳጆ ጎሹ ናት። ስለሰማችሁኝ በጣም አመሰግናለሁ። ስለዚህ ጀግና ሴት በቀጣይ ደግሞ ሌሎች ጀግና ሴቶችን ይዤላችሁ እመጣለሁ። ፎሎ ማድረግ እንዳትረሱ። ሌላ መስማት የምትፈልጓቸውን ታሪኮች ኮሜንት አድርጉልኝ። ጆሽ መልስ ነኝ። ሃቭ a blessed day።